ልጆችስ የታል የታረክሻችሁ ምንድነው አንተና አስከፋው ካደለ በጣም ይቅርታ አልহামዱሊላህ ምስጋና ላንተ ይሁን ያ መውላ ማን ይጃልሽ መጀመሪያ ቀሽቃዣ እንዴ ዛሬ ደግሞ ምን ሆና ነው እቺ በጥባጣ ሱብሃንአላህ እንዴ ቤቱ በጣም ጸዶ አይደል እቺ ልጅ እዴ አስተግፍሩላህ العظيم በቃ የሷውሎ ይሄ ነው ማለት ነው እዛ ደክሜ እመጣለሁ እሷ ምንም እኔ መምጣትን እንኳን ረስተኛለች ወይ አንቺ እዚህ ውስጥ የሆነ ነገር መኖር አለበት ጭራሽ አጥባ ሳን ባዶ ሳኑን እዚህ አስቀምጠች ፍሪጅ ውስጥ ወይኔ አባቡ ወይኔ አቤት ውርደት ወይ አማች ፊለፊት አቼ ተረጋጊ ምን አይነት አለች እቺ ደግሞ ስታስጣላ በጥፊ በላት እንደ ቆማ መልስ ወይኔ እናቱ ተረሳች ጉድሽ ፈላ በጥፊ አትላት ምን አይነቱ ነው ምስኪንን እናት ሮጣት ለምነዋለ ወይ እናት ነገር ኮዳይስ አትመለስ ጫው ልጅ ቀሽቃዣ አቃጠለችው ልደፋው ማቃጠል ምንድነው መጣ እንደ ፍቅር ሆይ አልመጣው ቆይ አንቺ እኔ ሳላቃበልሽ እንዴ ምን ጊዜ ነው የመጣው ሰው እንደ ሰይጣን ብቻውን ያወራል እንደ በቃ ዝም ብለሽ ብቻሽ ታወራለሽ ቲቪ ላይ ተጥለ ቆይ ምንድነው የሚሰራው ሙሉ ቀን እንደዚህ ነው ያልሽው ምን ጊዜ ነው የመጣው እዚህ ጋር ነበርኩ እኮ አንቺ ማሌባ መጥቶ ይዞሽ ቤት ምንም እኮ አይሰማሽ ምንም ወይ ቆይ ከመቼ ጀምሮ ነው እንደዚህ ቲቪ ላይ ተጥደሽ ምትውል ስራ ልጆች አሉሽ ልጆችስ የታል የታረክሻችሁ ልጆቹ እላይ ሳይሆኑ ድንጋይ ወንጂ አሁን ሰው ብዬሽ ቤት ውስጥ እንደ ህፃን እዚህ ቁጭ ብለሽ ቲቪ ታያለሽ በቃ ይቅርታ አድርግልኝ ትላለች እንዴ ደግሞ አንቺማ ድንዙዝ ይሆንሽ ሴትዮ እኔ በምን ቀን እዚህ ቤት አመጣውሽ ወይ
ወይኔ የተረገምሽ አንቺን ብዬ ሁለተኛ አንቺ በላይ ሌላ ሴት ፎቶ እያየ ነው ተረገመች ውዴ መጣ እንዴ ማነው ሰላም አለይኩም ወአለይኩም ሰላም ውዴ እንዴት ነው ዛሬ አልሐምዱሊላህ ደህና ነኝ እንዴት ነህ ናግባ ናዝለቅ ተመስገን ምን ደግሞ ዛሬ ቶሎ ነው የመጣው ቶሎ ነው የመጣው መጣው ታጠብ ማሻአላህ በልታጥበናና በላለን እሺ ከዱካ እንደውም ይሄ ነገር ጥሩ ነው ማለት ነው ሁሌ እንደዚህ ማድረግ አለብኝ አንተ ምን ሰለው ናብዴ እሺ መጣ ናገጭ በል እሺ ምን ነው ሳክ ደስ ብሎኝ ነው ማሻአላህ ፈለስ ማሻአላህ እንዲህ ነው እንግዲህ ቢስሚላህ ሰው እንዲህ ነው ትላንትና አስከፋው ካደለ በጣም ይቅርታ ማለት ሳላስበው ነው ድንገት ከፍቼ አላቅም እንዴት እንደዛ እንደሆነ ችግር የለም ግን ያውልሽ ባልና ሚስት ጥሩ ሆኖ ደስተኛ ሆኖ አብሮ የሚኖሩት እንክብካቤ ሲኖር ነው ልክ አንቺ እንክብካቤ እንደምትፈልጊው እሱም እንክብካቤ ይፈልጋል አስበሽዋል አሁን እሱ ከውጪ ሲመጣ እሷ እንደዚህ ዝርክርክ ሆና ቁጭ ብላ ሲጠብቅ ቲቪ ያየች ምግብ የለም እሱ ደክሞት ነው የሚመጣው በርግጥ ያንቺ ጊዜም ሊሆን ይችላል ከልጆች ጋር እየታገልሽ ውለሽ ሊሆን ይችላል ቢሆንም ግን እንደዚህ ዝርክርክ ሆነሽ ቤቱ ዝርክርክ ሆኖ እሱ ቤት ሲመጣ አስበሽዋል ምን እንደሚፈጠር በጣም ይቅርታ እኔ እንደዛ ስለዚህ ውጭ ያያል ማለት ነው ቢደክምሽ እንኳን ቤትሽን አጽደሽ ምግብ ካለ ሰርተሽ ከዛ ቁጭ ብለሽ ማየት የምትፈልጊው ነገር ካየሽ ለራስሽ ጊዜ ከሰጠሽ ጥሩ ነው እንደዛ ነው መሆን ያለበት እንጂ እንደዛ ቤቱ በሚያምር ሁኔታ ዝርክርክ ሆኖ በሚያምር አሁን ወይ እኔ ሆኜ ነው እንጂ አስበሽዋል ምን እንደሚፈጠር እሻውን ብላ በቃ አፉ በለኝ አልኩ ስለዚህ ሁለተኛ አይደገም ከእንግዲህ ቲቪ የሚባል ነገር እዚህ ቤት አላየው እኔ ቲቪ እንዳታይ አልኩሽም ሰይጣን እሱ ነው ለዚህ ያበቃኝ ሳላስበው ከፈትኩኝና አልወጣኝ ግን ያው እውነት አለ ምክንያቱም አንተ ከስራ ስትገባ እዛ ሰርተ ደክሞ ቤቴ ነው ብለ ቤቴ ሞቆ ቡና ፈልቶ ምስቴ ቤት ናት ብለ ከሰው ጋር ራሱ ብትመጣ አሳፍርኩ ማለት ነው ግን በሰዓቱን የሰዓቱን አላየው እያየው ያለው ቲቪ ነው በቃ ልቤ እዛ ውስጥ ገብቷል ምንም ማቆ ታሪክ የለኝም እዛ ጋር ምን እንደተደረገ መሬቱ እንዴት ይሁን እንዴት ተደረገ ማቆ ነገር የለኝም ልጆቹ እዚህ ጋር አራግፎ ሄዱ እኔ እሱን አላወኩኝም አላየውኝም ምክንያቱም ልቤ ያለው ሌላ ቦታ ነበርና እንኳን እሱ በጣም ነው ሄደው ሌባውን እነዚህ ልጆች ይዟቸው ቤት ይዘርፉሽ ምንም እኮ የለሽም ሄደሻል በቃ በጣም ይቅርታሽ ስለዚህ ጥሩ አይደለም እሺ እንዳይለመድሽ አይለመደኝም ከእንግዲህ አፍዋን እንደዚህ አይነት ነገር ከተመለሰ እኔ አፍዋን አለበት ምንም ቃል እንዳደግሞ ይሁን ከጨጓራ ያዝ እንደዛ አይነት ሰው ማያርገኝ እንዴ ምን ለመስራትስ መከራዬን አየው
ጥሩ ነው አንዳንዴ ጥሩ ነው ማሻአላህ ግን አምሮብሻል አሁን ልጆቹ ራሱ አሁን ልጆች ምን እንደሚሉሽ ባዩሽ ነው ያኔ ለነገሩ ለነሱማ ጥሩ ነው እንደዚህ የልባቸውን የፈለጋቸው الحمد لله مسكان